ሰላም እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትላንትና ከልጄ ጋር ስንዞር ነበርና መቅረጽ ፈልጌ አልተመቸኝም። ብዙ ህጻናት ስለነበሩ አይሜን የማይፈልግ ቤተሰብ ሊኖር ስለሚችል አልቀረጽኩምና ዝም ብዬ ወጣሁኝ። ግን አቢ በጣም ፈልጋ ነበረ ዩቲዩብን በቃ መተው ትወዳለች አይ ቲንክ። እኔ ደግሞ ትንሽ እሷን አርቄ ራሴ ለመስራት ነው የምሞክረው። አሁን ሁለት ጥያቄ ጠይቃኛለች። አንድ ድመት ግዢልኝ ወይ ውሻ ግዢልኝ? ምን ልግዛላት? ተመልካቾቼ ኮመንት ላይ ሳውቁኝ። እኔ ግን የምወደው ውሻ ነው። ትንሽዬ ውሻ አስቤላታለሁ። እሷ ግን ድመት ትወዳለች በጣም። እኔ ደግሞ ድመት አልወድም፣ ውሻ ነው የሚወደው። ደስ ይሉኛል፣ ውሻ ፍቅር ናቸው። እና ትንሽዬ ውሻ ለመግዛት ቃል ገብቻለሁ፣ ግን ስቲል እያሰብኩበት ነው። የምሬን ቁርጥ አድርጌ ለመግዛት ስራ ናቸው አውቃለሁ፣ በጣም ስራ ናቸው። ከልጅ እኩል ነው እዚህ ሀገር ውሻ። ብዙ ነገር አድርጋችሁ ነው የምታሳድጓቸው እንጂ ይሄ ዝም ብሎ መተው ምናምን አይቻልም። ተጠንቅቀን ነው የምናሳድጋቸው። እና እያሰብኩላት ነው፣ እገዛላታለሁ ብዬ አስቤያለሁ። እሱን አደርግላታለሁ። አሁን ሳመር ሲዘጋ በቃ ጥያቄው ብዙ ነው። ወላጆች ታውቁታላችሁ፣ እዚህ ያላችሁ በጣም ጥያቄያቸው ብዙ ነው። ምንድነው የምትወስጂኝ? ቫኬሽናችን በምን ይጀመራል አለ። እዚህ ቦታ ትወስጂኛለሽ ወይ? አሁን ግራማና ያለው ወይ? ዋነኛ ጥያቄዋ ነው። እቴቴን ሁሌም ስለምናወራት በቪዲዮም ሁሌ ነው ማወራት። እናቴን በጣም ናፍቆቴ ነች፣ ጓደኛዬ ነች። እናት ሳትሆን ቴትዬ ጓደኛዬ ነች። በጣም ወዳት እናቴ። እሷን ለማየት ታቀዳለች። የሁሉ እቅድ ልጄ ነው። ግን አክስቶቿን ለማየት እየተዘጋጀች ነው። ኖርዌይ ሊድ፣ እንግሊዝ ሊድ እያለች ነው። አክስቶች አሏት፣ የደሬ እህቶች፣ የባለቤት እህቶች እዛ ናቸውና እሄዳለሁ ትላለች። በይ ጻፊ እያልኳት ነው። ተጽፎ ኦልሬዲ ኦልሞስት አንድ ወረቀት ሞልቷል። የቫኬሽኗ ነገር በቃ እኔ ምንም ነገር የለም፣ ስራ አታስብልኝም እንድሰራ ምንም። በቃ ብቻ የእሷ ነገሮች መከናወን አለባቸውና ሳነበው ስቃለሁ። ምክንያቱም እኔ ጠዋት ሰራተኛ ነኝ፣ ስራ ነው ሞለው። ስመለስ ደግሞ ሌላ ስራ አለ ቤት ውስጥ። እኔና ብዬም ብንሆን በጣም ስራ አለው ቤቱ። ምንም ብትሉ ስራ ማያጣው ቤት ነው እና ትሰራላችሁ ግዴታ። ማነሳሳት አለ፣ ምን አለ፣ ኩክ ማድረግ አለ እና የተወሰነ ነገር ሳትሰሩ ዛሬ አጽድቼዋለሁ ብላችሁ ነገ የምትተውት አይነት አይደለም። እና ስራ እንሰራለን አብረን። ታግዘኛለች የኔ ፍቅር። በጣም ጎበዝ ነች፣ ባይዘው በትምህርት ጎበዝ ነች እና በጣም ጨዋ ልጅ ነች። በጣም ጨዋ ነች አብዬ። ሁሉም ሰው የሚላት ነው። እናት ስለሆንኩ ብቻ ያዳለሁ አይደለም። እና በተረፈ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ትንሽ አወራሁኝ። ከአቢጌል ጋር ያለን ቫኬሽን በጣም ብዛቱ ነው እያሳቀኝ ማወራችሁ። የትኛው ይበልጣል ስላት ግን ወደ ኢትዮጵያ አባቴን ማየት ፈልጋለሁ ትላለች። በጣም ለማየት እሱን ጓግታለች። የምሯን ሁሌም ጥያቄዋ ነው እና እንሄዳለን እያልኳት ነው። ግን ያው ስራዬን ማስፈቀድ አለ። ዝም ብሎ የሚወጣበት ስራ አይደለም። አዲስ ስራ ገብቼ ነው። አሁን ደግሞ ዝም ብዬ ልውጣ ብላ የሚቻል አይደለምና አስፈቅጄ እሺ ካሉ ምናምን ቴቴንም ለማየት ሁሉንም ኢትዮጵያ ያሉትን ዘመዶቻችንን ለማየት አልጠላም። እንግዲህ ፍቃዱ ሁሉ ግን እግዚአብሔር ነው። ሰው ያስባል፣ እግዚአብሔር ይፈጽማል አይደለ? እና እያሰብን ነው። እዚህ በቃ ሙቀት ጀምሮልናል። መውጣት ነው። ቤቱም ይሞቃል፣ ደጁም ይሞቃል። ያው ቤቱ ኤሲ ስለምናደርግ ምንም አይደለም። ደጁ ግን በጣም ይሞቃል። ሙቀት ሲመጣልን እናማርረዋለን። የሚያስቅ ነገር ብርዱም ሲመጣ እናማርረዋለን። ለምን ይሆን የምንለው? ወይ ደግሞ ለምን በረደን? ሁሌ ነው ግን ሁሌ ኮምፕሌን አለ። በብርዱም ሰዓት ሁላችንም አንድ ሰው ላይ ሳይሆን ሁሉም እዚህ እኔ አላውቅም። እኔ የማውቃቸው እዚህ ያሉ አሜሪካ ያሉ ሁሉ በብርድ ሰዓት ኮምፕሌን እናቀርባለን፣ በሙቀት ሰዓት ኮምፕሌን እናቀርባለንና
በቃ ምን ማድረግ ይቻላል? ወደነው ስለኖርን ጀስት የሆነ ተረት አለ እንደው እና ወዶ ከገቡበት ነው ምናምን ፈልገ ነው ተደስተን ነው አንወጣም። ኢቭን መሄድ አንፈልግም። ለምን አንመለስም? በቃ ካጠላ ነው እላቸዋለሁ አንዳንዴ ከልጆች ጋር ስናወራና ግን እንፈልገዋለን። ስለዚህ መቀበል ብቻ ነው። ሙቀቱም አሁን አንዳንዴ 0 ዲግሪ የሚሆን በጣም ኃይለኛ ሙቀት የሚመጣበት ጊዜ ያስፈራል። በቃ ቤት ውስጥ ኤሲን ተደርጎ የሚሞቅበት ሰዓት አለው እና ያንንም መወጣት ነው። ደስ ይላል። ሙቀቱ ይሻላል ከብርዱ በእኔ እንግዲህ ሁለቱንም እየኖርንበት ነው። እግዚአብሔር ይመስገን። ቆንጆ ሀገር ነው። በጣም ነው የምወደው እዚህ በመሆኔ ሁሉን ነገር ለልጄ፣ ለትምህርት ቤቷ፣ ለእኔ በጣም በጣም የምወደው ሀገር ነው አሜሪካ። የምማረርበት ቦታ አይደለም። በጣም ደስተኛ ነኝ። እግዚአብሔር ይመስገን። ፈተና አለ፣ የትም አለ ፈተና፣ ግን ሀገሩን ወደዋለሁኝ። ለመኖርም በቃ ይመቻል። እውነት ከሆነ ይመቻል፣ ደስ ይላል። በተረፈ እናንተ ደህና ናችሁ? ሰብስክራይብ አታረጉም? 200 ምናምን ሰው ቪው አለው ትላንትናው። ከዛም በላይ ነው መሰለኝ። አይዶን አሁን አላየሁትም። ግን ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉን። ሰብስክራይብ አርጋችሁ ፋሚሊ እንሆን። ስለ ልጄ ምርጫ ንገሩኝ። ድመት ልግዛላት ወይስ ውሻ? እሱንም እንድትነግሩኝ እና ጻጻፍ ነው የሚባለው። ላላክ እዚህ ያላችሁ እናቶች አይዊሽ የሆነ ላይክ እንደ ኮሚኒቲ እናትና ልጆች ብንገናኝ በጣም ደስ ይለኛል። አሁን የልጄ ጓደኞች እናቶች በጣም ቤስት ነን። አንድ ላይ አንድ ስኩል ስለሆኑ ከነሱ ጋር ኮኔክሽን አለኝ። ግን አበሻ እዚህ ያላችሁ ስፔሻሊ ሜሪላንድ ያላችሁ ኮንታክት አድርጉኝ፣ ሰብስክራይብ አድርጉኝ። እኔም አደርጋለሁ። አብረን እንሆን፣ አብረን እንስራ። የምታውቁት ነገር ደግሞ ካለ ጻፉልኝ። ማናችሁም ጽፋችሁልኝ አታውቁም። ኢቭን ጓደኞቼ ጻፉ፣ ንገሩኝ። የሚሰራ እኔ እሰራለሁኝ። ሌላም ነገር ምንም። በጣም ነው የምወዳችሁ። ብዙ አልጨቃጨቃችሁ። መልካም ጊዜ እመኝላችኋለሁ። ነገም እንደዚህ መጥቼ የሆነ ነገር ካለ ማካፈል ደስ ይለኛል። እና ጃኒ የምትባል ቲክቶከር ኢትዮጵያ ያለች ስለተፈታች በጣም ደስ ብሎኛል። ወዳት ነበረ፣ እከታተላት ስለነበር። የሚደርሳት ከሆነ አድርሱልኝ። ኮንግራ እንኳን ተፈታሽ በሉልኝ። በተረፈ ቻው፣ ወዳችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። አሜን። መልካም ጊዜ፣ መልካም ስራ፣ መልካም ህይወት በያላችሁበት እግዚአብሔር ጤናችንን ይስጠን። አመሰግናለሁ። ለዛሬው ቻው። ወዳችኋለሁ።